ሰሞኑን የሐዋሳ ከተማ ከንቲባ ክቡር አቶ መኩሪያ ማርሻዬ በሐዋሳ ከተማ ታቦር ተራራ ላይ በነበረ የፕሮቴስታንቶች ኮንፈረንስ ላይ በመገኘት ያደረጉት ንግግር በተለያዩ ሶሻል ሚዲያዎች ላይ ተለቆ ብዙዎችም ሲቀባበሉት አይተናል። ካስተላለፏቸው መልእክቶች አንዳንዶቹ ግርታም ጥያቄም ፈጥረውብናል። እናንተም የተሰማችሁን ሐሳብ በኮሜንት አስቀምጡልኝ። ቪዲዮውን በደንብ ሼር እና ኮፒ ሊንክ አድርጉልኝ። እስኪ እንስማቸውና እንመለስ። ቅጥሩ ተሰርቶ መበሳጨት ጀምሯል። አሁንም ይበሳጫል። የኢትዮጵያ ቅጥር ተሰርቷል። የፕሬዝዳንት ቲቪ ቅጥር ተሰርቷል። ጠላት ይበሳጫል። የኢትዮጵያ ከፍታ የክርስቲያኖች ከፍታ ይረጋገጣል። ሃሌሉያ! ሰንበሌጥ ጌሳም ይስሙ፣ ይበሳጩ። ስራችን ተሰርቷል። ቅጥራችን ተቀጥሯል። ኦኬ፣ የኢትዮጵያ ከፍታ ያሉት የጋራ ሀገራችን እንደመሆኗ እሺ ይሁን። ግን ከሌላው በተለየ የክርስቲያኖች ከፍታ ይረጋገጣል፣ ጠላትም ይበሳጫል። ይበሳጩም ስራችን ተሰርቷል የተባለው ምን ለማለት ነው? ጠላቱስ ማን ነው? እኔን ያልገባኝ በዚህ መድረክ ላይ የተጋበዙት እንደ አንድ የእምነቱ ተከታይ ግለሰብ ወይም እንደ አንድ የእምነቱ ሰባኪ ወይም ፓስተር ተደርገው ነው ወይስ የከተማው ክቡር ከንቲባ ሆነው ነው? በከንቲባነት ስም በክብር እንግድነት ማዕረግ ተጋብዘው ከሆነ ለወንበሩና የሚያስተዳድሩትን የከተማዋን ማህበረሰብ በሚመጥን መልኩ ሁሉንም ማህበረሰብ ያማከልና ሁሉንም ሃይማኖቶች ያከበረ ንግግር ማድረግ እንጂ የግል ስሜትና የአንድ እምነት የበላይነትን ማንጸባረቅ ተገቢ ነው ብዬ አላምንም። ምክንያቱም ሀገራችን የምትመራበት ህገ መንግስት አንቀጽ 11 መንግስታዊ ተቋማት ሴኩላር እንደሆኑ ወይም ሃይማኖትና መንግስት የተለያዩ መሆናቸውንና ሁሉም እምነቶች በህገ መንግስቱ እይታ እኩል መሆናቸውን ይገልጻል። እኔ ግን ከንግግራቸው የተረዳሁት አንዱን ጥሎ አንዱን አንጠልጥሎ የሚለውን ተረት መልእክት ነው። ወይስ በዚህ ከተማ ከሀገሪቷ ህገ መንግስት በተለየ እኛ የማናውቀው በውስጥ የሚሰሩ ስራዎች አሉ? አልገባንም። ስራችን ተሰርቷል የተባለው ምንድነው? በነገራችን ላይ በዚህ ጉዳይ ላይ የተቃውሞ ሐሳባቸውን እያነሱ ያሉት አብዛኞቹ የራሳቸው የፕሮቴስታንት እምነት ተከታዮች ጭምር ናቸው። እናንተም የተሰማችሁን ሐሳብ በኮሜንት ውስጥ አስቀምጡልኝ። ቪዲዮን በደንብ ሼር እና ኮፒ ሊንክ እንድታደርጉልኝ እፈልጋለሁ። አመሰግናለሁ።